እንድጸልይልሽ ፈቃደኛ ነሽ አንቺ? አሜን። በጣም የብዙ ቀን ለቅሶሽ ዛሬ ማታ ሊያብሰው ነው ጌታ። ደረሰሽ ለሰው እንኳን ይሄን ነገር ብናገር እኔም ሰዎች አያምኑኝም። በቃ አምሮሽ ፓራላይዝ ቢሆን ያለበት ሰዓት ነው። በቃ በጣም እውነት ነው። ይሄንን ደግሞ የዚህ ኬዝን ሰርች ሳደርግ ቤት ገባው። ቤት ስገባ አንድ ወንድ አየሁ። ሩዬ እውነት ነው። ፕሮፌሰር የእግዚአብሔር ሰው ወንድ አየሁ። አንዴ ቤት ይቀመጣል፣ አንዴ ይወጣል። እውነት ነው። ከዚህ ሰው ጋር ልኖር ወይስ አልኖር? ምን ላድርግ? ያድነዋል። የእግዚአብሔር ሰው እውነት ነው። የአባባ ሰው Major one, Professor! ኃያል ታዲያ እንደዚህ ሰው እንደሚጽናና ምን ትልቅ ነገር አለ? ሲስተር ማን ሊነግረኝ ይችላል አንቺን ችግር? እግዚአብሔር ብቻ። አየው እኔ በገብቼ ስመለከት ልብሽ ተሰብሮ ብሎ እውነት ነው። በቃ እንድታብጂ እውነት ነው። ከሶስት ጋር የተጣበቀ ከኖች ጋር የተጣበቀ ዱርዬ ወንድ እውነት ነው። እንደ ክርስቲያን ወስን ችግር ነው ያለሽ። እንዴት ልኖር ያለሽ? ወጥቶ ቆይቶ እንደገና ሲጨርስ ተመልሶ ቤት ይመጣል። እንደገና እውነት ነው። የእግዚአብሔር ሰው እውነት ነው። የእግዚአብሔር ሰው ዋያው አለ የኔ ጌታ። የልጄን እንባ ተመለከትኳል። የልጄን ለቅሶ ተመለከትኳል። እግዚአብሔር አምላክ እንዳለ እጅሽን በአፍሽ እስክትጭኝ ድረስ መደነቅን ወደ ቤትሽ እያመጣው ነው። Professor Ivanovka! Goalkeeper! Major Prophet Farajipana! Goalkeeper! እንባሽ ታረካበሳ አሜን። አይ አንደኛ ቀን ተከተለ አሜን። ምን ተሰማሽ? ባል ነው ይወጣል ይገባል እንዳልኩ ሁሉ ጊዜ እኔም በውሳኔ ምን ላድርግ? እግዚአብሔር ሰው ነኝ። ምን ይሆናል መጨረሻው? ግን አንድ ቀን እጠብቃለሁ። በቃ እግዚአብሔር ያመጣዋል ብዬ ዝም ሁሉ ነገር እጠብቃለሁ እስካሁን ሰዓት። እዚህ ሰዓት ግን እግዚአብሔር ሊናገረኝ ይቺ ሰዓት ጠብቄ ነበር። እግዚአብሔር